አሜን አሜን አሜን። ከነገሩ ኤክሳት ዳንኤል ማለት የስሙ ትርጓሜ እግዚአብሔር አምላክ ፈራጅ ነው ማለት ነው። ዳንኤል ማለት የስሙ ትርጓሜ እግዚአብሔር አምላክ ፈራጅ ነው ማለት ነው። ዳንኤል በነበረበት ዘመን ላይ ይሄ የተጻፈው ከክርስቶስ ልደት በፊት 605 ዓመት አለ። ከክርስቶስ ልደት በፊት የተጻፈ መጽሐፍ ነው ትንቢተ ዳንኤል። ዳንኤል በጣም በሕይወቴ ውስጥ ከሚገረምበት በብሉይ ኪዳን ካሉት ነቢያቶች ውስጥ አምስቱ ውስጥ በጣም የታወቀ ሰው ነው። ትንቢተ ኢሳያስ፣ ትንቢተ ኤርምያስ፣ ሰቆቃወ ኤርምያስ፣ ሕዝቅኤል፣ ዳንኤል አምስቱ መጽሐፎች ከምርኮ በፊት የተጻፉ ናቸው። አምስቱ መጽሐፎች ከምርኮ በፊት የተጻፉ መጽሐፎች ናቸው። እሱ ውስጥ በጣም ሜጀር የሚባሉ ሰዎች ናቸው። ኤርምያስ፣ ኢሳያስ እና ዳንኤል ከኔ ጋር ሁኑና አምስቱ የሕግ መጽሐፍ የሚሉትን የጻፈው የእግዚአብሔር ሰው ሙሴ ነው። ዘፍጥረትን፣ ዘጸአትን፣ ዘሌዋውያንን፣ ዘኍልቍን፣ ዘዳግምን አምስቱን የሕግ መጽሐፍ የጻፈው የእግዚአብሔር ሰው ነቢይ ሙሴ ነው። ከሙሴ በኋላ 12 ደግሞ የታሪክ መጽሐፎች አሉ። ኢያሱ፣ መሳፍንት፣ ሩት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ዜና፣ ሁለተኛ ዜና፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ ኢዝራ፣ ነህምያ፣ አስቴር እንደዚህ 12ቱ የታሪክ መጽሐፎች ናቸው። አሁን እኔ ማየው የታሪክ መጽሐፍን ሳይሆን የቅኔ መጽሐፍ ናቸው። ቅኔ መጽሐፍ የሚባሉ 5 ናቸው። የቅኔ መጽሐፍ የሚባሉት ኢዮብ፣ መዝሙር ዳዊት፣ መኃልየ ሰሎሞን ከነገሩ መዝሙር ዳዊት፣ ኢዮብ የቅኔ መጽሐፍ ወይም የግጥም መጽሐፍ የሚባሉ ናቸው። ደግሞ 17 የትንቢት መጽሐፎች የሚባሉ አሉ። 17 ከትንቢት መጽሐፎች ውስጥ ትንቢተ ኤርምያስ፣ ትንቢተ ኢሳያስ፣ ሰቆቃወ ኤርምያስ፣ ዳንኤል፣ ሕዝቅኤል የሚባሉ አምስቱን መጽሐፍ የጻፉ ሰዎች ሜጀር ፕሮፊት የሚባሉ ናቸው። 17 የትንቢት መጽሐፎች ውስጥ 5ቱ ታላላቅ የሚባሉ ናቸው። 12ቱ ታናናሽ የሚባሉ ናቸው። ታናናሽ በእድሜያቸው ሳይሆን ታናናሾቹ ትንሽ የጻፉትን ታናናሾች ይላሉ፣ ብዙ የጻፉትን ታላላቆች ብሎ ይናገራል። ከነዚህ ውስጥ በጣም የሚገርሙት ሜጀር ፕሮፊት የሚባለው ስለ ኢሳያስ፣ ስለ ኤርምያስ፣ ስለ ሕዝቅኤል ከዚህ በፊትም ተናግሬያለሁ። ዛሬ ይገርማል። ሕዝቅኤል ማለት እግዚአብሔር አምላክ ብርታትን ይሰጣል ማለት ነው። 559 ከክርስቶስ ልደት በፊት የነበረ ታላቅ ነቢይ ነው ሕዝቅኤል። ሕዝቅኤል ለእስራኤል ልጆች ኃጢአት ጫማ ሳያደርግ ልብስ ሳይለብስ ዕራቁቱን የሄደ ነቢይ። እሱ ብቻ ኢሳያስን እዩት። ከክርስቶስ ልደት በፊት የነበረ 740 ዓመት ዓለም የነበረ ነቢይ ነው ኢሳያስ። ከኢሳያስ በኋላ ደግሞ ኤርምያስ ነው። ኤርምያስ በጣም የሚገርመው ኤርምያስን በዚህ ቦታ ሚስት አታግባ፣ ወንድና ሴት ልጆችን አትውለድ ብሎ ጌታ ተናግሮት ሚስት ሳያገባ ልጅ ሳይወልድ የሞተ ነቢይ ነው። አሁን ወደ እነሱ አይደለም ወደ ዳንኤል ይሄዳሉ። ዳንኤል ከእስራኤል አገር ካሉት ሰዎች ውስጥ ተማሪኮ ወደ ባቢሎን ምድር የሄደ ሰው ነው ዳንኤል ተማሪኮ ሲሄድ እድሜው 15 ወይ 16 ሊሆን ይችላል ብሎ መጽሐፍ ቅዱስ ምሁራኖች ይናገራሉ። በዛን ጊዜ ተማሪኮ ሲሄድበት የካላዳውያንን ቋንቋ ለመማር አስፈላጊ ነው ሲሉ እጅ ላይ ጭረት እንዳይኖር፣ እግር ላይ ጭረት የሌለው ሰውነቱን፣ ጤንነቱን፣ አካሉ ሙሉ ሰው መሆኑን አይታችሁ ምረጡ ሲባሉት ሲድራቅ፣ ሚሳቅ፣ አብደናጎ ዳንኤል 4ቱ ሰዎች ተመርጦ ወደ ባቢሎን አውራጃ ውስጥ የሄዱ ሰዎች ናቸው።
በባቢሎን ውስጥ እግዚአብሔር በሕይወታቸው ትልቅ ታምር ያደረጉ እግዚአብሔርን የሰሙ የእግዚአብሔር ፈቃድ የኖሩ እግዚአብሔርን ደስ አሰኝቶ አገልግሎ ያደረጉ ሰዎች ናቸው። እነዚህ ዳንኤል ምዕራፍ 1 ላይ ተማሪኮ ሄደው በሄዱበት ቦታ ላይ ንጉሥ ሆይ እኛን ፈትነን እንደ ሰዎች እኛን አታድርገን፣ እኛ አታክልት ብቻ እንበላለን፣ እነዚህ ሰዎች ቁርጥ ይብሉ፣ የፈለጉት ምግብ ይብሉ፣ እኛ ግን እንደነሱ ቁርጥ አንበላም፣ እኛ የምንፈልገው አታክልት እንበላለን፣ ወይን እንጠጣለን፣ እኛንና እነሱን ፈይታችን መልካችን ብሎ ተናግሮ ለእነሱ ጃንደረባ አለቃ ከበተነ በኋላ አይቷቸው ሰውነታቸው አምሮባቸው ፊታቸው አምሮ ወፍሮ አይቷቸው ፈቀደ ብሎ ቃሉ ይናገራል። ምዕራፍ 2 ላይ በጣም የሚገርመው ትንቢተ ዳንኤል ምዕራፍ 2 ላይ እዛ ጋር ያለው ንጉሥ የዛሬ ሳምንት ዳኒ ሰምቶታል። ብልጣሶር ወይም ቂሮስ የሚባል ንጉሥ አለ። ቂሮስ የሚባለው ንጉሥ ህልምን አለም ምን አለም ህልም አለመ። ህልሙ ካለመ በኋላ ያለመው ህልሙ እንዳለታ ህልሙ ጠፋ። ህልሙ ሲጠፋበት እንዲህ ብሏቸዋል። ህልሙን ያየሁት ህልሙ ለኔ ከአእምሮዬ ጠፍቷል። ኑና የህልም ትርጓሜ ስጡ ፈርጉምን ብሎ ጠየቀ። ይሄ በጣም የሚገርመው ገብቷችሁ ይሄ ዳንኤል በህይወቴ በጣም የተገረምኩት ሰው ነው። ሰው ህልም ካየ በኋላ ህልም የጠፋውን ትላንት ያየው ህልሙ ጠፍቶበታል። ግን ያለመው ህልሙ የጠፋበት የህልም ትርጓሜ ስጡ ብሎ ሲጠይቅበት እዛ ጋር ያሉት ካላዳውያኖች ውስጥ ያሉት ቆንቋዮች፣ መተተኞች፣ አስማተኞችን ያሉት ሁሉ ሲጠይቃቸው ህልሙን ንገረን ፍቹን እነግራለን፣ ህልሙን ንገረንና ፍቹን እነግራለን። ህልሙን በጣም ይገርማል። ህልም ሳይናገር ፍቺ ከይልበል። ከዛ በኋላ ዳንኤል እግዚአብሔርን ጸልዮ ህልሙን አልመው ንጉሡ ያለመው ህልሙ ሲጠፋበት ህልሙን ያለመበት ህልሙንና ፍቹን የተናገረ የእግዚአብሔር ሰው ነው ወይም ነቢይ ዳንኤል። ምዕራፍ 2 ይሄን ይታያላችሁ። ምዕራፍ 3 ላይ በዱራ ሜዳ ላይ 6 ሜትር ወይም 6 ክንድ የሆነው ለጣዖት የወርቅ ምስል አቁመው ጎኑ 6 የሆነው የወርቅ ምስል ኑና ስገዱ ብሎ ሲናገርባቸው ሰዎቹ ሁሉ ሲሰግዱ እኛ አንሰግድም ያሉት ሲድራቅ ሚሳቅ አብደናጎ ናቸው። እስቲ ለሌላችን ከነጋራችሁ እኔ ጥሪሱን እንብያለሁ። ከእግዚአብሔር ቤት የተወሰደ ሁሉ ይመለሳል። አሜን አሜናችሁ አይሰማም? አሜን ከህይወት የተወሰደ ከአገልግሎት የተወሰደ ከቤት የተወሰደ ጸሎት ይሁን አገልግሎት ይሁን ምንድን ነው የተወሰደብሽ? ከአንቺ ህይወት የተወሰደው ከአንተ ህይወት የተወሰደው ሁሉ ምን ይሆናል? ይመለሳል። እንዲህ ብየዋለሁ። የጸሎት ኃይል ከሆነ ይመለሳል። የተወሰደብኝ በዘመንሽ በአገልግሎት ቢዝነስ ነው፣ ስራ ነው፣ አገልግሎት ነው፣ ጸሎት ነው። ምንድን ነው የተወሰደው? ከቤት የተወሰደው ምንድን ነው? ከቤተ ክርስቲያን የተወሰደው ምንድን ነው? ከከተማችን የተወሰደው ምንድን ነው? ከሎኬሽን የተወሰደ ምንድን ነው? የተወሰደብኝ ሁሉ ምን ይሆናል? ይመለሳል። እስኪ አጠገብ ያለው ሰው የተወሰደብኝ ይመለሳል። አሜን ባያሰኝም ይመለሳል። አክብር ለጌታ። ዳንኤል ማለት የስሙ ትርጓሜ እግዚአብሔር አምላክ በራጅ ነው ይለዋል። የጀንደረቦች አለቃ ስሙ ሲያወጣላቸው ዳንኤልን እንዲህ ብሏል። የዳንኤልን ስም ብልጣሶር ብሎታል። የሚሳኤል ሚሳቅ ብሎታል። አዛርያስን አብደናጎ ብሏል። በከላዳውያን ቋንቋ ትምህርት ተማሩ። የዳንኤል መጽሐፍ ከክርስቶስ ልደት በፊት 602 የተጻፈ ዳንኤል በብሉይ ኪዳን ውስጥ ወደ ቤተ መንግስት የገባው ከክርስቶስ ልደት በፊት 536 ዓመተ ዓለም ነው ወደ ቤተ መንግስት የገባው። ናቡከደነፆርን፣ ብልጣሶርን፣ ዳርዮስን አራቱን ቂሮስን በማስተማር ይላል ቃሉ ሲናገር ህልምን በመተርጎም አገልግሏል ብሎ ይናገራል። የምስሉ ሰዎች ካለ ይናገራል። አንደኛ ዳንኤል ወደ ባቢሎን መወሰድና መማረክ ወይም መሾም አንደኛ። ሁለተኛ ትንቢተ ዳንኤል ምዕራፍ 2 ቁጥር 1 እስከ 49 እንዲህ ይላል። ዳንኤል የመጀመሪያና የንጉሡ ናቡከደነፆርን ህልም መተርጎም። ሶስተኛ ምዕራፍ 3 1 እስከ 30 ያለው ሲድራቅ ሚሳቅ አብደናጎ በእሳት እቶን ውስጥ መጣላቸውና መዳናቸው። አራተኛ ትንቢተ ዳንኤል ምዕራፍ 4 ቁጥር 1 እስከ 37 ዳንኤል የሁለተኛውን የናቡከደነፆርን ህልም መተርጎም። አምስተኛ ትንቢተ ዳንኤል ምዕራፍ 5 ኢሪያም ዋላ ያለበት 1 እስከ 81 ዳንኤል በግድግዳ ላይ
ስለተጻፈ ወይም የተጻፈውን ቃል ለንጉሡ ፍቺ መስጠት። ስድስተኛ ትንቢተ ዳንኤል ምዕራፍ 6:1-28 ዳንኤል ዳርዮስን እያገለገለ በአንበሶች ጉድጓድ ውስጥ መጣልና መትረፍ። አሜን አሜን አሜን። እስቲ ብድግ በሉ። ግማሽ ሰዎች ይሄዳል። ስለዚህ ወይ አንዳንድ ሰዎች ለሚተኙ ሰዎች ቢሮ ውስጥ ራስን ማለት ነው። የሚተኛ ሰው አጠገብ የሚተኛ ሰው ካለ እንዲህ በሉ። የሚተኛ ሰው ካለ እንዲህ በሉ። የሚተኛ ሰው ካለ የሚተኛ ሰው ካለ ቆሜ በሉ። ቆሜ ትጸልያለህ በሉ። ትጸልያለህ። አጠገብ ያለው ሰውና የምትተኛ ከሆንክ በሉ ትጸልያለህ። ክብር ለጌታ ይሁን። አሜን። ስድስተኛ ትንቢተ ዳንኤል ምዕራፍ 6:28 ዳንኤል ዳርዮስ እያገለገለ በአንበሶች ጉድጓድ መጣልና መትረፍ ወይም መጣል። ሰባተኛ ትንቢተ ዳንኤል 7:1-28 እናንተ ይይዙ። ሁለቱ የተገለጡ አራቱ መንግስታት በአራቱ አራዊት መስሎ ዳንኤል መናገራቸው የሰው ልጅ የሚመስለው አየሁ የሚለው ክርስቶስ መሲህ እንደሚመጣ የተናገረ። ስምንተኛ ትንቢተ ዳንኤል ምዕራፍ 8:1-27 አውራ ፍየል ማለት ግሪክ ማለት ሳይሆን በግዕዝ ማለት አሪስ መሸነፍ የአውራ ፍየል ታላቅ ቀን ብሎ ይናገራል። እስክንድር ከነሱ በኋላ መጥቶ እንደነገሰ የእግዚአብሔር ቃል ይናገራል። ዘጠነኛ ትንቢተ ዳንኤል ምዕራፍ 9:1-7 ዳንኤል ከምርኮ መመለስና መጸለይ መሱ እስከሚመጣበት 7 ጊዜ 7 ሱባኤ ብሎ የተናገረ ሰው ዳንኤል 7 ሲባዛ በ7 490 መሰለኝ ኢየሱስ ክርስቶስ ከ490 ዓመት በኋላ ኢየሱስ ክርስቶስ እንደሚመጣ የተናገረ ነቢይ ነው ዳንኤል። ወደ ቃሉ ልሂድ። ትንቢተ ዳንኤል 5 ትንቢተ ዳንኤል ምዕራፍ 5 ብሎ ያወጣል። ንጉሡ ብልጣሶር ለሺህ መኳንንቶች ትልቅ ግብዣ አደረገ። ከኔ ጋር ትንቢተ ብልጣሶር ለስንት ሰው? ለሺህ መኳንንቶች ግብዣ አደረገ። ማን? ብልጣሶር ለስንት ሰው? ለሺህ መኳንንቶች ግብዣ አደረገ። እሺ በሺውም ፊት የወይን ጠጅ ይጠጣ ነበር። የሚገርም ነው። በሺው መኳንንቶች ፊት ምን ያደርግ ነበር? ወይን ጠጅ ይጠጣ ነበር። ወይን ሁለት አይነት ወይን ነን አልኮል የሚባል ወይን እና የእባብ መርዝ የተደባለቀበት ወይን ነው። የእባብ መርዝ የተደባለቀበት ወይን የጠጣ ሰው እየጠጣ ራሱን አያውቅም፣ ይስታል፣ ይንገዳገዳል። ከዛ በኋላ ልጨምርበት ብሎ ጠዋት መጥቼ ልጠጣበት ይላል። ግን ነን አልኮል የሚባለው ወይን የጠጣ ሰው አይሰክርም። ለጤንነቱ ተስማሚ ነው፣ ለስጋው ተስማሚ ነው፣ ለወዲው ተስማሚ ነው። ነጭ የደም ሴሎችን ምን ያደርጋል? ያጣራል። የኛው ግን የእባብ መርዝ የተደባለቀበት ወይን የጠጣ ሰው ይንገዳገዳል። ሰውዬ እንዲህ ያደረገ ለሺህ መኳንንቶች ምን ያደረገ? ግብዣ አደረገ። ግብዣ ማድረግ ብቻ አይደለም፣ ከሺዎች ጋር ሆኖ አብሮ ይጠጣ ነበር። እሺ ብልጣሶርም የወይን ጠጅ በቀመሰ ጊዜ ብልጣሶርም የወይን ጠጅን በቀመሰ ጊዜ እሺ ንጉሡና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ ሚስቶቹ ቁባቶቹ ከሱ ጋር የነበሩ ጃንደረቦች በአገሪቱ ያሉ ባለስልጣን ሁሉ አብሮ እየጠጡ እሺ በአባቴ በናቡከደነፆር በኢየሩሳሌም አባቱ ናቡከደነፆር የኢየሩሳሌምን ቤተ መቅደስ አፍርሷል። ቤተ መቅደስ አፍርሶ እዛ ቤተ መቅደስ ላይ ያለው የእግዚአብሔርን ቤት ዕቃ ሁሉ ወደ ባቢሎን ወስዷል። ከዛ በፊት የእግዚአብሔር ሰው ትንቢተ ኤርምያስ ላይ ኤርምያስ እንዲህ ብሏል፣ የእስራኤል ሕዝብ ተማርካችሁ ወደ ባቢሎን ምድር ትሄዳላችሁ፣ 70 ዓመት እዛ ጋር ትገዛላችሁ ብሎ ተናግሯል። ትንቢተ ኤርምያስ ጀረምያ ቻፕተር 29 verse 10 ትንቢተ ኤርምያስ ምዕራፍ 29 ቁጥር 10 ላይ እንዲህ ብሎ ይናገራል። 70 ዓመት ከተፈጸመ በኋላ ወዴት ነው የመጡት? ወደ ኢየሩሳሌም ነው የመጡት። ከዛ በኋላ መጥተው የእግዚአብሔርን ቤት ለመስራት 70 ዓመት በምርኮ ነው የቆዩት። ከዛ ተመልሶ መጥቶ የእግዚአብሔርን ቤት ለመስራት 16 ዓመት መጥቶባቸው የእግዚአብሔር ቤተ መቅደስ ሰሎሞን የሰራው 20 ዓመት ነው። ከሌጋራችሁ
ስንት ዓመት ነው? ሰለሞን የእግዚአብሔር ቤተ መቅደስ የሰራበት የእሱና የራሱን ቤት ሰርቶ የጨረሰበት 20 ዓመት ነው። ይህንን ሁለተኛ ዜና ምዕራፍ 8 ላይ ታገኙታላችሁ። 20 ዓመት የሰራው መጡና አንድ ቀን ምን አደረጉ? አፈረሱ። ከዛ የተነሳ የእስራኤል ልጅ ወደ ባቢሎን ሄዱ። ባቢሎን ላይ ሄዱና 70 ዓመት ለባርነት ተገዙ። 70 ዓመት ተገዙ። ከዛ በኋላ የእግዚአብሔር ቤት ለመስራት ብለው ሲነሱበት ተንተራይ የሚባለው ተነሳበት። አይሰሩም። እነዚህ የእግዚአብሔርን ቤት ከሰሩ እኛ መኖር አይችልም። የማይሆነው የማይገባው ነገር ሊሰሩ ነው ብሎ በእግዚአብሔር እጅ ላይ ተነሱ። በኢየሩሳሌምም ከነበረው መቅደስ ያመጣቸውን የወርቁን በጣም የሚገርመው ከኢየሩሳሌም ከሰለሞን ቤተ መቅደስ የመጣው ዕቃውን እሺ ዕቃውን አምጡ ብሎ አዘዘ። አምጡ። እግዚአብሔርን አትዳፈሩ። ቤቱን አትድፈሩ። እግዚአብሔርን አትዳፈር። በዘመኑ አምጡ አለ። ብርጭቆ ነው፣ ግን ከእግዚአብሔር ቤት ከመቅደሱ የመጣው ሰለሞን 20 ዓመት ሲሰራበት በወርቅ የሰራውን ወርቁ ብርጭቆን አምጡ አለ። የዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ ያመጡትን የወርቁን ዕቃዎች አመጡ። ከእግዚአብሔር ቤት የመጣው የወርቅ ዋንጫዎችን አምጡ ብሎ ሲያዛቸው አመጡ። እሺ ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ቁጭ ብለው ንጉሡና መኳንንቶቹ ሚስቶቹ እሺ ቁባቶቹም ጠጡባቸው። ምን አደረጉ? ጠጡባቸው። እስቲ አጠገብ ያለው ሰው ያዝ አድርግና የእግዚአብሔርን ቤት አታርክስ በሉት። የእግዚአብሔርን ቤት በዘመኔ አታርክስ። ምን አደረገ? አመጣና ጠጡባቸው። የሚገርሙ ካህን አይደሉም፣ ሌዊ አይደሉም፣ ነቢያቶች አይደሉም፣ ሐዋርያቶች አይደሉም፣ ንጉሥ ናቸው። ግን የምናደርጉ ከቤተ መቅደስ ላይ ከውስጠኛው ግንጃ ቤት ውስጥ የመጣውን አመጡና ምን አደረጉ? ጠጡ። የወይን ጠጅም እየጠጡ ከወርቅና ከብር ከናስና ከብረት የወርቅ ምስልን እየጠጡ እያለ ከወርቅ ዲገብልኝ ከብር ከናስ የተሰራው እሺ ከብረት እንጨትና ከእንጨትም የተሰራው እሺ ከድንጋይ የተሰሩትን አማልክት ከድንጋይ የተሰሩትን አማልክቶችን ተባረክ ተንኪው ብሎ ምን አደረጉ? አመሰገኑ። እግዚአብሔር ወይ በቸርነት ለዚህ አምጥቶኛል፣ ከአመዳት ሲደርሰው አድርገኛል፣ ታሪክን ቀይራል፣ ሕይወትን ቀይራል ብለህ ጌታን ነው የምታመሰግነው። ተመቸ። ሳውት አፍሪካ ከሆነ ምድር ገነት ነች፣ ችግር የለም። you must choose yourself። ምረጥ። you go to heaven or you go to hell። ምርጫ ያለህ መንግስተ ሰማይ ነው ወይስ ሲኦል ነው የምትፈልገው? ጠጣበት። ዝግጁ ነህ? ዛሬ ቸርች ላይ ቆሜ እፈቅዳለሁ። ሲኦል ተዘጋጅቷል። የማይጠፋ እሳቱም የማይጠፋበት ተዘጋጅቷል። ሲኦል አታርክስ። እኔ እግዚአብሔር ስለሰጠኝ ነው። እነሱ 2 ጊዜ ሰብኳል። በየተራ በሳምንቱ ሰብኮ ለምን ሰጠኝ? እግዚአብሔር በዘመን የእግዚአብሔርን ቤት አትዳፈር። እግዚአብሔር ላይ አትዳፈር። በእግዚአብሔር ቤት ላይ አትድፈርበት። በእግዚአብሔር ዕቃ ላይ አትድፈር። በእግዚአብሔር ቤት ንብረት ላይ አትድፈር። በሰጠ ዘመን፣ በሰጠ ዕድሜ፣ በሰጠ ጤና፣ በምትበላበት ሁሉ ዘመን እግዚአብሔርን አትዳፈር። በዚያም ሰዓት የሰው እጅ ጣቶች ወጥተው ከወርቅ የገረመ ከወርቅ ከብር የተሰሩ ከእንጨት የተሰሩ አመጡና ምን አደረጉ? አመለኩ ወይም አመሰግኑ። እኛ ከባቢሎን ያወጣን አንተ እግዚአብሔር አምጥቷቸው ያወጣውን አምላካቸውን ትተው ወርቁን አመለኩ፣ ብሩን አመለኩ። ከዛ በኋላ አመሰግኑ ይላል። በጣም የሚገርም በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ቤቱ ቀናተኛ የሆነ እግዚአብሔር ቤት ውስጥ እየጠጡ እያለ ቤታቸው ግድግዳ ላይ የተጻፈ ግድግዳ ላይ ሱባይ ማን ብልጣሶር ንጉሡ ላይ እሺ ንጉሡም የጻፉትን ጣቶች አየ። ንጉሡ የጻፈው ጣቶቹን ምን ሆነ? አየ። እስቲ ማየት ይሁንልኝ። እሺ ያዛል ለእኛ መጥቶ በድንግል ማርያም ተወልዶ ሞቶ ወደ አባቱ ሄዶ ሁለተኛ ይመጣል። እነሱ ግን ጋር ይመጣል ብሎ Jesus is coming soon.
እስቲ አጠገቤ ያለው ሰው እስቲ አንተ ታድላለህ። አንተ ታድላለህ። በዓለም ውስጥ ካሉት ካላንደር ውስጥ እንኳን ያልተጨበረበረ ካላንደር የሚባለው የኢትዮጵያ ካላንደር በሰዓትም እንኳን እናንተ ቢታዩት አሁን ለምሳሌ ሰዓት የሚመሳሰለው ከሌሎች ሀገር የኛ ሰዓት 8 ሰዓት ነው። ሰዓቱ አሜሪካ ውስጥ 8 ሰዓት ከነሱ ዘገየት ይላል። የተባበሩት መንግስታት የሚባሉት እነሱ ጋር ደግሞ 1 ሰዓት ከኛ ቀድሞ ነው። እስቲ አጠገብ ያለው ሰው እግዚአብሔርን አታክስ። በእግዚአብሔር ቤት ላይ አትርከስ። በእግዚአብሔር ቤት ላይ አትርከስ። እየጠጣ አጠጣው እየጠጡ ሺህ መካኒቶች ጋር እንጆ እያደረጉ ሳገረት እያደረጉ ግድግዳ ላይ የተጣመሩ እሺ የዚያን ጊዜም የንጉሡ ፊት ተለወጠበት። የዚያን ጊዜ ጾሙ ሳይበት ፊቱ ተለወጠ። ሀሳቡም አስቸገረው። ሀሳቡ የራሱ አስቸገረው። ድሮ እንደሚያስበው አልሆነም። ሌላ ሰው ሆነ። ሰውዬው ሌላ ነገር ነው። የወገቡም ጅማቶች ተፈቱ። የወገቡ ጅማቶች ተፈቱ ማለት በቃ ሰውዬው መንቀጥቀጥ ጀመረ። መቆም አልቻለም። የወገቡ ጅማቱ ተፈታ። እሺ ጉልበቶቹም ተብረከረኩ። ጉልበቱ እንኳን ምን ተብረከረከ፣ ተንቀጠቀጠ። መጠጣት አልቻለም። እሺ ንጉሡም አስማተኞቹንና ከለዳውያኑን የሚገርመው ያውላችሁ አሁንም አልተመለሰም። ሰውዬው አሁንም አልተመለሰም። ምን ያደረገ? ከለዳውያኖችን፣ ጠንቋዮችን፣ መተተኞችን፣ አስማተኞችን ሰብስቡልኝ አምጡልኝ ብሎታል። አመጡ። ከዛ በኋላ መጡና ያየሁት እኔ ህልም አለኝ፣ ይህንን ህልም ምን አድርጉ ፍቱልኝ ብሎ ጠይቃቸው። ፍቱልኝ ብሎ ሲጠይቃቸው መፍታት አቃታቸው። እሺ ይህንን ጽሕፈት ያነበበ ፍቺውንም ያሳየኝ ይህንን ጽሕፈት ያነበበ ወይም ፍቺውን እኔ እንደዚህ በግድግዳ ያየሁት የሚተረጉምልኝ ሰው ካገኘዋል። እሺ ሐምራዊ ግምጃ ይለብሳል። ሐምራዊ ግምጃ ይለብሳል። ንጉሶች፣ ነገስታቶች ነው የሚለብሱ። ሐምራዊ ግምጃ ምን ይሆናል? ይለብሳል። የወርቅም ማርዳ በአንገቱ ዙሪያ ይሆንለታል። የምን የወርቅም ወርቅ ማርዳ የሚለው እስቲ ይናገር ማለት ወርቅ የአንገት ወርቅ ማርዳ ማለት የአንገት ሐብል አይደለም። ወርቅ ማርዳ የሚሉት ወርቁ የውላችሁ በጣም እንደ ካዜና ውሻን እንደሚያስል ካዜና ይሆን የወርቅ ማርዳ አደርግለታለሁ ብሎ ተናገረ። በመንግስቱም ላይ 3ኛ ገዢ ሆኖ ይሆናል። በመንግስቱም ላይ 3ኛ ገዢ ከለ በኋላ 3ኛ ገዢ ይሆናል። ምን ያደርግ? ህልም የሚፈታ ህልምን የሚተረጉም ሰው እንደዚህ ይሆናል። በዚያን ጊዜም የንጉሡ ጠቢባን ሁሉ ገቡ። ምኖች ገቡ? የንጉሡ ጠቢባን ሁሉ ገቡ። ኤልያስ ሲያገለግል እንዲህ ብሏል፣ ከአሁን በኋላ አንተ ትፈለጋለህ። አሜን። እስቲ አጠገብ ያዘውና ከአሁን በኋላ በሉ፣ ከአሁን በኋላ አንተ ትፈለጋለህ። እስቲ ያዛኩና ከአሁን በኋላ አጠገብ ያዘው ሰው ከአሁን በኋላ በሉ፣ ከአሁን በኋላ አንተ ትፈለጋለህ። አንተ ትፈለጋለህ። አንቺ ትፈለጋለሽ። አንቺ ትፈለጋለሽ። ተፈለጉ ቢመጣ ሲያጣ ወይ እኔ እግዚአብሔር የሚደንቀው ለዚህ ፍቺ ሲያጡት ምን አደረጉ? ጠንቋዮች ያልቻሉ፣ መተተኞች ያልቻሉ፣ አስማተኞች ያልቻሉ፣ ሙታን ጣሪዎች ያልቻሉትን ምን አደረገ? ሰው ፈለገና ዳንኤል ጋር። እሺ ንጉሡም ብልጣሶር እጅግ ደነገጠ። ዳንኤል ያውላችሁ ንጉሡ ብልጣሶርን ስም ብልጣሶር የዳንኤል ስም ብልጣሶር እጅግ ምን ሆነ? ደነገጠ። ፊቱም ተለወጠበት። ምኑ ፊቱ ተለወጠ? እሺ መኳንንቶቹም ተደናገጡ። መኳንንቶች ሁሉ ምን ሆኑ? ተነገጡ። ሰውየው በጣም የታወቀ ሰው፣ እውቀት ያለ ሰው ነው፣ ዝና ያለ ሰው ነው። ከአርጤክስስ ንጉሡ ጋር በ127 ዓመት ከነገሰ ንጉሥ ጋር አብሮ የሚሰራ ሰው፣ ቤተ መንግስት ላይ ትልቅ ስልጣን ያለው ሰው ነው፣ እውቅና ያለ ሰው ነው። ግን ምን አደረገ? የእግዚአብሔር ቤት አምጥቶ ወይኑን በብርጭቆ ላይ ቀድቶ ሲጠጣበት ጽሑፍ ወጣ። ከዛ የተነሳ ወገቡ ተመታ። የአገሬ ልጆች መልእክት አለ። በዘመናችሁ እግዚአብሔር ካመንና ካባንዲያ ካለታ በኋላ እግዚአብሔር ታሪክ ከቀየረ በኋላ
አረቦ ከምትጠጣበት ምድር እግዚአብሔር አፍቶ ኮካሽ አጠጣ በኋላ ትላንትና በእግር ብዙ ኪሎ ሜትር የሚሄደው እግዚአብሔር መኪና ከሰጠ በኋላ የሚበላውን ምግብ ከሰጣ የሚጠጣውን እግዚአብሔር መጠጥ ከሰጠ በኋላ እንጀራ ጠግቤ ከበላ በኋላ እግዚአብሔርን አታርክሱ። እጠጣለሁ በል ጠጣበት፣ ችግር የለም። ጎ ኢንጆይ። ሲኦል ተዘጋጅቷል። እሳቱም አይጠፋም፣ ትሉም አይሞቱም። ባት አምቴሊው ትሩቱ ላይ እውነቱን ልናገር ሲኦልም ተዘጋጅታለች። ወደ መንግሥተ ሰማይ አልሄድም በቃ አልፈልግም ካልክ ለዘላለም ልትቃጠልበት ሲኦል ተዘጋጅቷል። መንግሥተ ሰማይ ተዘጋጅቷል። እሺ ንግሥቲቱም ስለ ንጉሡና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች። ንግሥቲቱን ጠራ፣ ሚስቱን ጠራ። ይሄ እኮ ነገር ለእኔ ግራ ገባኝ፣ መብተው ምንድን ነው ብሎ ሚስቱን ሊያማክራት ምን አጥንቱ ስለሆነች ሚስቱን ሊያማክራት ሲጠራት እሱ ጋር ቤተ መንግሥት ገባች። ንግሥቲቱም ተናገረች፣ እንዲህም አለች። ንግሥቲቱ ምን አለች? ተናገረች። ምን አለች? እንዲህ አለች። እሺ ንጉሥ ሆይ 1000 ዓመት ንገሥ። በጣም የሚገርም ሴት ነች። ንጉሥ ሆይ 1000 ዓመት ንገሥ። እሺ ሐሳቤ አያስቸግርህ፣ አያስቸግርህ። ያየኸው ሕልም ነው፣ አያስቸግርህ። ፊቴ አይለወጥ፣ ፊትም አይለወጣል። በጣም ኢንካሬጅ ብታደርግ ድስትራ ብታደርግ አይደለም ኢንካሬጅ ብታደርግ። እኔ ብዙ መጽሔቶችን አነባት በዓለም መጽሔት ብዙ ሰዎች የጻፉትን ሌሎች አገር ዜጎች ሁሉ ያደንቃሉ። ኢትዮጵያዊ ግን ያች ማንኛውም ሰው መጽሔት የጻፈውን ሰው በጣም ጎበዝ በርታ ብሎ ኢንካሬጅ ያደርጋል። ኢትዮጵያዊ የጻፈው ምን ያደርጋል? ዲስትሮይ ያደርጋል። ይሄ ጥሩ አይደለም። የጻፈው ይሄ ትችት ያደርጋል። ሚስቱ መጣችና አስቸግሪ፣ ለዚህ ነገር ነው የተቸገርከው፣ አስቸግሪ አለች። ልብል የቅዱሳን አማልክት መንፈስ ያለበት ሰው በመንግሥቴ ውስጥ አለ። እስቲ አጠገብ ያለው ሰው አንተ ላይ ነው አንተ ላይ መንፈስ አለ፣ መንፈስ አለ። የቅዱሳን አማልክት ነው፣ የቅዱሳን አማልክት መንፈስ አለብኝ ነው፣ መንፈስ አለ። ፍልስጤ ነው አንተ ላይ ነው፣ አንተ ላይ የእግዚአብሔር ነው፣ የእግዚአብሔር መንፈስ አለብኝ ነው። መንፈስ አለ። ስለዚህ በሉት ስለዚህ ትፈልጋለህ። ትፈልጋለህ። ያውላችሁ የሚጠጡት ሰዎች ጠጡ፣ ግራ ተጋቡ። ግራ የገባው ግራ አጋቡ። ግን ያውላችሁ የእግዚአብሔር መንፈስ ያለባቸው ሰዎች ተፈለጉና መጡ። እሺ ሂድ። በአባቴ ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል በአባቴ ዘመን ለአባቱ ተርጉሟል፣ ለነቢከደነጾር ተርጉሟል። ልቡን ፈቶታል። እሺ ጥበብና ማስተዋል እውቀትም ተገኘባት። ጥበብና ማስተዋል ምንድነው? ጥበብና ማስተዋል እግዚአብሔር የሰጠው ሰው ዳንኤል አለ። ዳንኤል አባቱንም ልቡን ተርጉሞ አሳርጓል። በቤተ መንግሥት እንዲቆይ አድርጓል። እስቲ ከኔ ጋር እንዲህ በሉት፣ ካሁን በኋላ በሉት፣ እግዚአብሔር በሉት፣ እኔ ህልም ይሰጠኛል። ህልም ራእይ ያለው ሰው ተፈላጊ ነው። ህልም ያለው ሰው ያውላችሁ የሌሎችን እንቆቅልሽ የሚፈታ ሰው ነው። ራእይ ያለው ሰው ከዛ በኋላ አያስቸግር፣ አትቸገር፣ በዚህ ነገር አትወሰድ አለች። የቅዱሳን አማልክት መንፈስ ያለበት የእግዚአብሔር ሕልውና ያለበት የእግዚአብሔር እጅ ያለበት እግዚአብሔር የሚሰራበት እግዚአብሔር የሚጠቀምበት እግዚአብሔር በሕይወቱ እየነገተበት ለእግዚአብሔር ቦታ የሰጠ ለእግዚአብሔር ሀሳብ የሚኖር ሰው አባትንም ተርጉሞ ያሳለፈ ዳንኤል አለ። ሃሌሉያ! እስቲ ለምድሪቷ በሉት፣ ለምድሪቷ ጥያቄ እኔ ያለው በሉት። እስቲ ከኔ ጋር ለምድሪቷ ጥያቄ በሉት፣ እኔ ያለው በሉት። ዲገቡና ለምድሪቷ ጥያቄ በሉት፣ እኔ ያለው በሉት። ለሳውዝ አፍሪካ ጥያቄ በሉት፣ ጥያቄው እኔ ያለው በሉት። እስቲ እኔ ያለው በሉት። ዳንኤል ተፈለገ። እነዚህ ሰዎች ሶስቱ መጀመሪያ ከዳንኤል ጋር የነበሩ ሲድራቅ ሚሳቅ አብደናጎ ሶስቱ ተባባሉ፣ እግዚአብሔርን አናረክስም። ኢትዮጵያዊ ሲመች እግዚአብሔርን ይፈልጋል። እነዚህ ሲመች ግን ቆሎ የሚበሉ ሰዎች ሲመች ግን እነዚህ ሰዎች ዋ የሚለው አንድ ጊዜ ሬስተንበርግ ላይ አንድ በጣም ገርሞኛል። ውሃ እንደዚህ አንጠጣ እነዚህ ነዳሌ ወይነ ጠጅና ቁርጥ ነው የሚሰጣቸው። እነሱም እዛ እንዲማሩ ተፈቅዶላቸዋል። የካላባውያን ቋንቋ እንዲማሩ ነው። ቤተ መንግስት ነው፣ ጥበቃ አላቸው። ምግቡ ተመርጦ እነሱ ቀምሶ አይተው የሚሰጡት ምግብ ለመብላት እነሱ ለእኛ ፍቅድልን፣ እኛ ይህንን አንበላ። ለምን እግዚአብሔር እናናረግ
እዛ በከላናውያን አገር ላይ ያሉት ሰዎች ማንኛውም ስጋ መጀመሪያ ከማረዳቸው በፊት ለአጋንንት መስዋዕት ከሰው በኋላ ነው የሚሰጡት። ስጋ መብላት ኃጢአት ሆኖባቸዋል። ግን ምን ያደርጋሉ? ለአጋንንት ይሰዋሉ። ስለዚህ ለአጋንንት የተሰዋውን ስጋ አንበላም ብሎ ከእግዚአብሔር ጋር ተከሩ። ክብር ለጌታ። እስቲ አጠገብ ያለው ሰው በአንተ ዘመን በሉት፣ እግዚአብሔር በሉት ድንቅ ነገር አድርጎ አያለሁ። እስቲ አጠገብ ያለው ሰው በአንተ ዘመን በሉት፣ እግዚአብሔር ድንቅ ነገር አድርጎ አያለሁ። ስሙን በጣም ይገርማል። ዳንኤል 100 ዓመት ላይ ነው ምዕራፍ 6 ለአንበሳ ጉድጓድ የተጣለው። አንበሳ ጉድጓድ ተጥለው እንኳን አንበሶቹ አልበሉ። አንዱን ትራስ በቃ ትራስ አድርጎታል። አንበሳ ላይ ተመችቶ ተኝቷል። ከዛ የተነሳ ንጉሱን እንቅልፍ አሳጣው። ቤተ መንግስት ያለው እንቅልፍ አጣ። አንበሳ ጉድጓድ ያለው ተኝቶ እኩለ ሌሊት አካባቢ ጎህ ሲቀድ መጣና ዳንዬ ሁልጊዜ የሚታመልከው አምላክ ሊያድን ይችላል? አዎ ንጉሥ ሆይ 1000 ዓመት ንገስ። በፊትም ቅንነት ተገኝቷል። አምላክ መልአኩን ልኮ የአንበሶችን አፍ ዘጋ። አሜን አሜን። በእኔ ዘመን በሉት በላተኞች በሉት አፋቸው በሉት ይዘጋል። እስቲ ከኔ ጋር በእኔ ዘመን በሉት ቀማኞች፣ ዘራፊዎች ዘርፋይ በሉት 30 ደቂቃ ደርሶ ግን ገባል። ከዛ በኋላ አንበሳ ጉድጓድ ዳንኤል ሲጥሉበት ዳንኤል ምንም አልሆነም። ከዛ የተነሳ ንጉሱ መጣ ጠራ። ከዛ በኋላ ባሰልካ ዳንኤል የሚታመልከው አምላክ ሊያድን ይችላል ሲሉት ንጉሱ 1000 ዓመት ንገስ። በዚህ ቅንነት ተገኝቷል። አምላክ መልአኩን ልኮ የአንበሶችን አፍ ዘጋ ካለ በኋላ ሰዎችን ሂዱና ዳንኤልን አውጡ ብሎ አስወጣና ዳንኤል ካልተበላ ብሎ ሲናገሩት 119 መሳፍንቶች ከነ ሚስቶቻቸው ከነ ልጆቻቸው ከነ ዘር ማንዘሮቻቸው ጠሩና ያው ዳንኤል በአንበሶች ጉድጓድ ተጥሎ አልተበላም ሲሉት ሰዎቹ እንዲሰሉ አይደለም። አይ እነዚህ አንበሶች ታሞ ይሆናል ሕክምና ያስፈልጋል። እነት አንበሳ ጋር ተኝቶ አልተበላም ሳይሉ አይቀርም። መጽሐፍ ስላልተጻፈ ሳይሉ አይቀርም። አሁንና ከዛ በኋላ ፕራክቲስ እናንተ ላይ ያድርግ ሲሉበት አንበሶቹ ጉድጓድ ከነ ልጆቻቸው አምጥቶ ጣሉ። ገና ሲጥሉት አንበሳ ጋር ጉድጓዱ ጋር ሳይደርሱ ሰባበራቸው። ቅልጥም አድርጎ በላ። አንተ ተፈላጊ ነህ በሉት። እስኪ አጠገብ ያለው ሰው ለዚህ ምድር በሉት፣ አንተ ተፈላጊ ነህ። ለዚህ ምድር አንቺ አስፈላጊ ነህ። እዩት፣ 6 ክንድ ወደ ላይ ወርዱ 6 ክንድ የሆነው እንቱራ ሜዳ ላይ የቆመን ጣዖትን አልሰግድም ያሉት ሲዳቅ ሚሳቅ አብደናጎ ሰዎች ሁሉ ሲሰግዱ እነሱ ቆመው ቀሩ። እናንተ እኔ ላቆምኩት ለወርቅ ምስል ያለ መስገዳችሁ እውነት ነው ሲሉት እንዲያ ንጉሥ ሆይ 1000 ዓመት ንገስ። ይሄ እንኳን አንተ በመላሳችን ተገቢም አይደለም። የምናመልከው አምላክ ያድነን ያድነን። የሚገርመው ቃል መጀመሪያ የተጠቀሙት ቃል ያድነን። እስቲ አምላኬ ያድናል። እስቲ ቁሙና አምላኬ በሉት። አድኖኛል። አምላኬ በሉት። ከሞት አድኖኛል። አምላኬ ከሌባ አድኖኛል። አምላኬ ከአክሲደንት አድኖኛል። እስቲ አድኖኛል። አምላኬ በሉት። በዘመኔ ሁሉ ያድነኛል። የዳናችሁ ሰዎች በእውነት ከተማ ሰው ጉድጓድ እግዚአብሔር ሲያድነኝ አይቻለሁ። ከአክሲደንት ሲያድነኝ አይቻለሁ። ከተጠረጠረብኝ አድኖኝ አይቻለሁ። አምላኬ ያድናል። እስቲ ድገሙና አምላኬ በሉት። ያድናል። የማመልከው አምላክ በሉት። ያድነኛል። እነዚህ መጀመሪያ የተቀጣጠለው እሳት አለ። ጨምራችሁ እሳቱን አንድሉ 7 ግን ይሄ በጣም የገረመኝ እሳት አለ። እሳትና ኢቶን ነው። ኢቶን የሚባለው ዲና ነው። ድን የሚባለው ሰውን አይኑን ገብቶ የሚያቃጥል፣ ኢቶን የሚባለው ማይጠፋ
እንደ እሳተ ገሞራ የሚፍለቀለቅ ነገር ነው። ኢቶን 7 እጥፍ ጨምሯል። ከዛ በኋላ ጨመሩ። ከዛ በኋላ የሚይዙ ሰዎችም በጉልበት ታዋቂዎች፣ ጡንቻ ያላቸው ሰዎች በሩቅ ይዞ እንዲህ በእሳት ላይ የሚጥሉ ሰዎችን አዘጋጁ። ያን ብቻ አይደለም፣ ይሰሯል። አሳስሯቸው በሩቅ አድርጎ እሳት ላይ ጣሏቸው። ክብር ለጌታ። አሜን። የኔ ጌታ ድንቅ ነው። እስቲ ያንተ ጌታ ድንቅ ነው። የኔ ጌታ ድንቅ ነው። እስቲ ያንተ ጌታ ድንቅ ነው። የኔ ጌታ ድንቅ ነው። የገረመኝ ምን እንደሆነ ታውቃላችሁ? እሳቱ እነሱን አልበላም። እጃቸው ታስሮ አምላክ እያመለኩ እንዴት እሳት ውስጥ ከእጅ ታስሮ እንዴት ይሆናሉ? እጃቸውን ያሉበት አሜን። አሜን። ጠላት ያሰረውን ዘንድሮ ይበላል። አሜን። አሜን ይበላል። አሜን። ከእጁ በላ። ከዛ በኋላ ሲመላለሱ አየዋል። አንዱ የአማሌቅ ልጅ ይመስላል። አራቱ እግዚአብሔርን በዘመናቸው ሁሉ እግዚአብሔርን አስከበሩ። ያ ብቻ በጣም የገረመኝ የሲዳቅ የምሳቅ የአብናጎ አምላክን ያመልክ የማያመልክ ሰው ካለ በባቢሎን አውራጃ ውስጥ ያለ ሰው ሁሉ ቤቱ ቆሻሻ ማጣያ ይሆናል። ዘንድሮ በሉት፣ ዘንድሮ በሕይወት ይሆናል፣ በሕይወቴ ታምር ይሆናል፣ ታምር ይሆናል። እስቲ አጠገብ ያለው ሰው ያዙና ዘንድሮ በሉት፣ ዘንድሮ አንተ ራስህ በሉት፣ አንተ ራስህ ትፈለጋለህ። ትፈለጋለህ። በባይል እንግዲህ እግዚአብሔርን አስከበሩ። እግዚአብሔርን አከበረ። እግዚአብሔርን አስከብረኝ። አንድ እግዚአብሔር የሰጠኝ ቃል ጌታ ቢበል የዛሬ 15 የጌታ እራት ስለሆነ በዛን ጊዜ አንድ እግዚአብሔር የሰጠኝ ቃል